ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬ ቆይታችን ስለ እግር ጤና እንዲሁም ስለምናደርጋቸው ጫማዎች ካገኘሁት መረጃ ጠቃሚ ነው ብዬ ያሰብኩትን ላካፍላችሁ። በአብዛኛው የስራ ጸባያቸው ረጅም ሰዓት መቆም ወይም መንቀሳቀስ የሚጠይቅ ሙያ ያላቸው ሰዎች በብዛት ስለ እግር ህመም ሲያነሱ እንሰማለን። በዚህ ዙሪያ ዶክተር ጄምስ ሊቪንግስተን በአትላንታ ኤንክላይን ፉት ሴንተርስ ኦፍ አሜሪካ የሚሰሩ ዶክተር እንደገለጹት የእግር ህመም ከምናደርጋቸው ጫማዎች ምቾት ጋር ተያያዥነት እንዳለው ይገልጻሉ። አብዛኞቻችን የምንጠቀመውን ጫማ ውበት፣ ብራንድ እንዲሁም ጥንካሬ የምናይ ሲሆን ከእግር ጤንነታችን ጋር ያለውን ቁርኝት ግን አናስተውልም። በዚህም የምንጠቀማቸው ጫማዎች ለእግር ህመም ሊያጋልጡን ይችላሉ። ጫማዎቹ በጣም ጠባብ ወይም ሰፊ መሆን፣ ሃይ ሂልስ መሆን፣ ምቹ ሶል የሌላቸው እንዲሁም የጫማው የታችኛው ክፍል ላይ ያሉ ቅርጾች ምቹ አለመሆን ለህመሙ ከሚያጋልጡ ምክንያቶች ውስጥ ይጠቀሳሉ። ለዚህም ዶክተሩ ብንጠቀማቸው ብለው ከጠቀሷቸው የጫማ አይነቶች መካከል ኒው ባላንስ፣ ብሩክስ፣ አሲክስ፣ ሆካ፣ ሳኮኒ የሚገኙ ሲሆን ጫማዎቹ በእጃችን ለማጠፍ ብንሞክር የማይታጠፉ እንዲሁም ተረከዝ አካባቢ ጠንከር ያሉ ናቸው። ጫማዎቹ በዋጋ ቢወደዱ ካላቸው ምቾት አንጻር ግን ተገቢ ነው ያስብላል። እንግዲህ አብዛኞቻችን ከምንጠቀማቸው ጫማዎች ውስጥ ስኬቸርስ የሚጠቀስ ሲሆን እንደ ዶክተር ጄምስ ገለጻ ግን ይህ ጫማ ለእግር ጤና የማይመከር መሆኑን ገልጸዋል። እንግዲህ መረጃው ይጠቅማቸዋል ብላችሁ ለምታስቡት ሰዎች ሼር በማድረግ አስተያየት ካለው ኮመንት ላይ ያስቀምጡልን። ስለነበረን ቆይታ አመሰግናለሁ።